አሁን 1 ሰዓት ከ20 ነው። ታክሲ ካገኘው ዘና ብዬ ስራ ቤት እገባለሁ። በጊዜ ነው ቢሮ የደረስኩት ማለት ነው። ዛሬ ከሰዓት አካባቢ እስከ ዛሬ ሞክሬው የማላውቀው ነገር አለ። እሱን ሞክሬዋለሁ። ታይኛላችሁ ሞክሬውላ ማለት ነው። ሊድ አይቻልም። እሺ እዚህ ጋር ልቀርጽ ነበር አችልም መቅረጽ ተባልኩ። ለጋዋል አቅ ጀስት አስፋልት ላይ ነው። ሌላ ቦታ ሂጅ እሞክራለሁ። ስሚዋ ሙዝ ስንት ነው ኪሎ? ግማሽ ይቻላል? አሁን ሞክረዋለሁ ያልኩት እዛ ህንጻ ላይ ነው። እዛ ጋር ማለት ነው። ከታያችሁ አላውቅም፣ ግን እዚህኛው ህንጻ ላይ ነው ወጥቼ ሞክረው። አብረን እንሄዳለን። ቅድም የነገርኳችሁ ነገር አለ አይደል? እሱን እዚህ ሆላ ነው ሞክራያችሁ። እዛ ጋር ያሳየኋችሁ ነበር። እዛ አካባቢ ነበር ያሳየኋችሁ ነበር። እዛ ጋር እዚህ ፎላ ነው ፕሬሲፊክ። አሁን ሰው እንዳያይ አሁን ሞክሮ ነው ተዘጋጅቻለሁ። አሁን ሞክሮ ነው ለመጀመሪያ ጊዜ ከፍተኛ ፎቅ ላይ ሙስ በላ ከዚህኛው እንትን አለፍ ብሎ እዚህ አካባቢ ጋር ለእናንተ ቢታያቸው አይመስለኝም፣ ግን የሆኑ ልጆች አሉና የሆነ ቪዲዮ እየሰሩ ነው መሰለኝ። ያው ሂጃ እናገራቸዋለሁ ከደረስኩባቸው ምን እንደሚሰሩ። ኦኬ ሞክራለሁ ያልኩት ነገር ሞክራለሁ። 382 ምን እንደሆነ ታውቃላችሁ? ሰብስክራይበሮች ተከታዮቼ ሪአክሽን በምሰራበት ጊዜ በዛ በ8 ወር ወዲህ ማለት ነው እና 382 ነው። በጣም አመሰግናለሁ። ቻናሉን አለቀቃችሁትም አውቃለሁ። 8 ወር ምናልባትም አላየሁትም፣ 1 አመት ሞላኝ ይችላል ፖስት ካረው። ይሄን ሁሉ ጊዜ ጠብቃችሁ ይያል ያው ሪአክሽን ላይ መለሳለሁ ብዬ አላውቅም። መለስም እችላለሁ። ብቻ አሁን ደግሞ በአዲስ መልክ ወደ ብሉ ብሎክ ቻለው እናንተም እንደምትቀበሉ ተስፋ አደርጋለሁ። 380 ሳትጨምሩ ሳትቀንሱ ጠብቁኛላችሁ። ያው ጨምር ትችላላችሁ፣ ግን ሳትቀንሱ ጠብቁኛላችሁ። አሁን እነዛ ልጆች አናግራችሁ